አረብ ሀገር ሄዳችሁ ባንጋሊ ነጭ እየመሰለሽ ባንጋሊ እና እንደርሶ አረብ ሀገር ያሉ ሴቶች እንደርሶ በስተርጅና ላይ ይቅለሉ። የአረብ ሀገር ላይ ያለች ሴት ማለት ነው ፊቸሯን ነው የምታስበው፣ የዛሬውን አይደለም የምታስበው። አረብ ሀገር ላይ የምትኖር ሴት ማለት ነው ከዛሬ 10 ዓመት በኋላ ምን ሆናለሁ የሚለውን ነገር ነው የምታስበው። እንደርሶ ሃይባ ያተው እርሶ እኮ አሁን እኮ ኦንላይን ላይ የሚቀሉት ሲደብሮት፣ ቂጦን የሚያሳዩን ሲደብሮት፣ አፉን የሚከፍቱብን ሃይባ እኮ ስለሌለዎት ነው፣ ባል ስለሌለዎት ነው። የአረብ ሀገር ሴት አረብ ሀገር ያለች እህቴ ሴት እኮ ያንን አርቃ ታስባለች። አክቹዋሊ አረብ ሀገር ላይ የሚኖሩ ሴቶች ደደቦች አይደሉም፣ ስማርቶች ናቸው። ህይወታቸውን እንዴት አድርገው ዲል ማድረግ እንዳለባቸው፣ ከማን ጋር ዲል ማድረግ እንዳለባቸው ሁላ ያውቃሉ። የአረብ ሀገር ሴት ማለት ነው። አየናችሁ እኮ እናንተንም እኮ አውሮፓ ክፉ እርሶ ማለት ነው እድሜዎት ነው ያስከበሩት እንጂ ልክ ልኮትን ነግሮት ነበር። ምክንያቱም ማንም ልጋጋም ሲደብረው እየመጣ የአረብ ሀገር ሴት ነው የሚለው። ማንም ልጋጋም ሲደብረው አረብ ሀገር ላይ ያለች እህቴ ማለት ነው የእርሶ ሌብል ላይኖራት ይችላል፣ የእርሶ ላይፍ ስታንዳርድ ላይኖራት ይችላል። አረብ ሀገር ላይ ያለች እህቴ ደግሞ እሱ የሰማይ አምላክ እድል እና ጊዜ ሰጥቷት እና ኦፖርቹኒቲ ሰጥቷት እርሶ የሄዱበት ሀገር ብትሄድ ኖሮ የአረብ ሀገር ላይ ያለች እህቴ የእርሶን አይነት ልክስክስ ኑሮ አትኖርም። ምክንያቱም አረብ ሀገር ላይ መኖር ማለት ጠንካካ ብልህ ጠንካራ ነው የሚያደርገው። በብዛት አንበሶች ናቸው አረብ ሀገር የሚኖሩ ሴቶች። ለእናቷ ሻማ የምትሆን ለባሏ ሻማ የምትሆን ለልጆቿ ሻማ የሚሆኑ ሴቶች ነው ያሉት እዚህ ሀገር። ልንገሮት እርሶ በ60 ዓመቱ በዚህ በደነዘዘ አእምሮ ባንጋሊና ፈረንጅ ለይተዋል። እንኳን እዚህ አረብ ሀገር ላይ የሚኖሩ ሴቶች እድሜያቸው ከ19 ሚኒመም እስከ 35 አይበልጡ ልጆች ናቸው አረብ ሀገር ላይ ያሉ ሴቶች። ምክንያቱም በሀገሩ ስታንዳርድ ማለት ህፃናትን ነው እየመለመሉ የሚያመጡት። እርስዎ ለራሱ በዚህ በደነዘዘ አእምሮ ፈረንጅና ባንጋሊ ለይተዋል። ምን አገባውት? ባንጋሊ አይደለም ሸይጣን ለምን አታገባም? አረብ ሀገር ላይ ያለች እህቴ ሚንከባከባት ከሆነ ሴት ልጅ ሲጀመር የሚወዳት ወንድ ጋር ስትኖር ነው ታዞ አንገቱን ደፍቶ የሚኖረው። ሴቶች ይሄ ማንንም አሮጊት ወሬ እየሰማችሁ ከሚወዳችሁ ወንድ አትሸሹ። ኢየሱስ ክርስቶስም ሆነ አላህ ለሁሉ ነው። ኢየሱስም የሞተው ለሁሉ ነው፣ ዘር መርጦ አይደለም። አላህም ደግሞ ሁሉንም ነው፣ ከዘር ከምን የዋዠው ማለት ነው። እንደዚህ ያለ የባንዲራ እንኳን ክብር የማያውቁ በዚህ በሸተተ በጠነባ ጭንቅላቷ ላይ አስራ ስንት ሰው የደማለትን ስንት ጀግና የወደቀለትን ባንዲራ የምትመጣ የደነዘዘች አሮጊት ልባችሁን እንዳትሰብረው። እግዚአብሔርን የምነግራችሁ እኔ ትልቅ ሰው ባትሆን ከዚህ የበለጠ ነገር ተናግሬ ያደማት ነበር። ምክንያቱም ማንም ኮስማና እየመጣ የአረብ ሀገር ሴት አየንሽ እኮ አውሮፓንም እኮ ምንድነው ብርቁ ሂጅ የመጣው ሌላ ሰው ቢሆን የሚጠፋበትን ምንድነው? እሺ አንቺ አውሮፓ ነው ያለሽው እና ምን ይጣበስ እና አንቺ አውሮፓ ስላለሽ አረብ ሀገር ያሉ ሴቶች ባንጋሊ ነው አንቺማ እድሜሽ ነው ያስከበርሽ። ባውንደሪ አላልፍም ከዚህ በላይ እንጂ አረብ ሀገር እንዳልሽው አስተናግድሽ ነበር።